ተናዳጇ ልዕልትና የተረጋጋው ልዑል። በአንድ ወቅት በአንድ ሰላማዊ ግዛት ውስጥ የምትኖር ሊሊ የተባለች ልዕልት ትኖር ነበረ። ታዲያ ይህች ልዕልት ጎበዝ፣ ብልህና ቆንጆ ነበረች። ነገር ግን ትልቅ ችግር ነበረባት። እሱም ንዴቷ ነበረ። ልዕልቷ ሊሊ ስትናደድ ልክ እንደሚንቀለቀል እሳት መላ አካባቢውን ያነድ ነበር። ታዲያ የልዕልቷ እናት ንግስት ሮዳና በልጇ ጸባይ አብዝታ ትጨነቅ ነበረ። እንዲህም ትላት ነበር፣ ሊሊ እባክሽ፣ ህይወት እኮ ጦርነት አይደለችም፣ መልካምና ትሁት ልጅ ሁኚ እንጂ። ሊሊም ለእናቷ እንዲህ ብላ መለሰችላት፣ በጎነት የደካሞች እኮ ነው እማዬ፣ ከዛ ይልቅ እውነታውን መናገር ነው የሚቀለኝ። ታዲያ በልዕልቷ ንዴት ምክንያት ልዕልቷን የማይፈራ ማንም አልነበረም። አገልጋዮቿ ልክ እሷን ሲያዩ መሸሽ ልማዳቸው ነው። የታወቁ ጀግኖች እንኳን ቢሆኑ ከቁጣዋ ለመሸሽ እግሬ አውጪኝ ነው የሚሉት እሷን ሲያዩ። ልዕልቷ በሆነው ባልሆነው ነው የምትናደደው። የአበቦቹ አቀማመጥ ከተሳሳተ፣ ምግቡም ካልጣፈጠ፣ ዲኮሩም ትንሽ ከተጣመመ በቃ ነገር አለቀ። ወዲያው እንዲያስተካክሉት ጮሃና መናጭቃ ነበር የምትናገራቸው። በዚህ ሁኔታዋ እናቷ በጣም ነበር የምትጨነቀው። አባቷም ቢሆን እንዴት በዚህ ንዴት አንድን ግዛት ልትመራ ትችል ይሆን ብሎ ይጨነቃል። ምናልባት መፍትሄ ቢሆን ብለው ቤተሰቦቿ ታላቅ ድግስን ይደግሳሉ። በድግሱም ላይ ከቅርብም ከሩቅም ያሉ ልዑላን ተገኝተውበት ነበር። የቤተሰቦቿ ሐሳብም ምናልባት አንድ ልዑል ብትወድ ልቧም ይራራል፣ ትረጋጋለሽ ብለው አስበው ነበረ። ነገር ግን ከእሳት የሚበልጠው የልዕልቷ ቁጣ አብዛኛውን ልዑል ያስደነገጠና ያሸሸ ነበረ። ታዲያ አንዱ ልዑል ልዕልት ወይ ካባሽ ልክ እንደ ፀሐይ የሚያበራ ነው፣ ሌላው ነገርሽ ጨለማ ነው እያልከኝ ነው? በስተመጨረሻም ግራ የተጋቡት ንጉሱና ንግስቲቱ ሮዳና ወደ ሰላማዊ ግዛት ወደ ተባለችው ግዛት፣ በውስጧም ደገኛ ልዑልና የተረጋጋ ልዑል ወዳለበት ግዛት እንድትሄድ ወሰኑ። ሊሊ ወደ ግዛቱ በመሄዷ ደስተኛ አልነበረችም። ይሄ እንግዳ ማረፊያችሁ ልብስ ከመቀየሪያ ክፍል ራሱ ያነሰ ነው፣ ወይ አስተካኪው፣ አለዛ ንጉሱ ጋር ሄጄ ነግረዋለሁ። የተረጋጋው ልዑልም ሊሊ ያቀረበችውን ቅሬታ ደርሶታል። በቅሬታዋም ፈገግ እያለ ወደ ቤተ መንግስቱ ዋና ክፍል እንድትመጣ ጋበዛት። የተረጋጋው ድምፁና ፈገግታው በጣም ነበር ያስገረማት። ተናዳጇ ልዕልት የማታማርርበት ነገር አልነበረም። ለትንሽ ፕሮግራም ለተዘጋጀው መድረክ ታማርራለች። የተረጋጋው ልዑልም በትህትና የመድረኩ መተለቅ እንደማያስፈልግ፣ የሰውን ሐሳብ ሊሰርቅ እንደሚችል አስረዳት። እሷም አይኑን እያየች እየተቁለቅጨለጨች በሐሳቡ ተስማማች። ታዲያ አንድ ቀን በቤተ መንግስቱ የመመገቢያ አዳራሽ ውስጥ የተረጋጋው ልዑልና ተናዳጇ ልዕልት እናም ሌሎች መኳንንቶች ምግብ እየተመገቡ ሳለ ምግብ አቅራቢው በድንገት የያዘውን ሾርባ ልዑሉ ላይ ይደፋበታል። ልዑሉም አትደናገጥ፣ ምን ሾርባ እኮ ነው፣ ሌላ መጥፎ ነገር አይደል። እንዲህ እያለ ጊዜያት አለፉ። ልዕልቷም በተረጋጋው ልዑል በጎነትና ትዕግስት ልቧ ቀስ ቀስ እያለ እየተቀየረ እየተረዳችው መጣች። መሪ ማለት የሚጮህና የሚያመናጭቅ ሳይሆን ትክክለኛ መሪነት በአስቸጋሪ ሁኔታዎች መረጋጋትንና መልካም መሆንን እንደሆነ ተናዳጇ ልዕልት ተገነዘበች። ልዕልቷ ሊሊም ወደ ግዛቷ ተመለሰች። በህይወቷ ለመጀመሪያ ጊዜ ሊሊ ያስቀየመቻቸውን ሰዎች ይቅርታ ጠየቀች። ባልሆነ መንገድ ስለመለስኩላችሁ፣ ስላስከፋዋችሁ በጣም አዝናለሁ። ይቅርታም እንድታደርጉልኝ እጠይቃችኋለሁ። ይቅርታ እንደምታደርጉልኝም ተስፋ አደርጋለሁ። የልዕልቷ መለወጥ በመላው ግዛት ተሰራጨ። ይሄ ዝናዋ የተረጋጋው ልዑል ጋርም ደርሶ ነበር። ሲገናኙም እንዲህ አላት፣ አሁን አንቺ ትክክለኛ ማንነትሽን ሆነሻል። የድሮ
እሳት የሆነ ንዴትሽ አሁን የቀዘቀዘ ውሃ ነው። ልዕልት ሆይ ንግስቴ ትሆኛለሽ? ልዕልቷ ሊሊም ፈገግ ብላ አዎ፣ ያውም በሙሉ ልቤ። እናም እላችኋለሁ ተናዳጇ ልዕልትና የተረጋጋው ልዑል ግዛታቸውን በደስታና በፍቅር መምራት ጀመሩ።